ሰላም ምን ዘፈን ኮረጀ መምጣት ዓለምን መምሰል ነው። ጌታ በወንጌል ለሁለት ጌቶች መገዛት የሚቻለው ማንም የለም ብሏል። ለገንዘብና ለዝና ወይም ለዩቲዩብ ቪው ብሎ ከኤአይ ማሰራት፣ በተቃራኒው ደግሞ የእግዚአብሔርን አገልጋይ ነኝ ማለት አይቻልም። አንዱን መውደድ ሌላውን መጥላት ነው። እነዚህ ሰዎች ልባቸው ደንድኗል፣ ንግድና አገልግሎትን ቀላቅለዋል። አራተኛው መንፈስ ቅዱስን መዋሸትና የመንፈስ ድርቀት። በጣም የሚያስፈራው ነገር ውሸቱ ነው። ማሽን የሰራውን መንፈስ ቅዱስ ሰጠኝ ማለት በመንፈስ ቅዱስ ላይ መቀለድ ነው። ይህ ደግሞ ያስቀጣል፣ ዋጋ ያስከፍላል። በሐዋርያት ሥራ አናንያና ሰጲራ መንፈስ ቅዱስን ዋሽተው ምን እንደሆኑ እናውቃለን። እንዲህ አይነት ዘማሪዎች አገልግሎታቸው ለጊዜው የሞቀ ቢመስልም መጨረሻው ግን የመንፈስ ድርቀት ያመጣል። በመንፈስ ግራ መጋባት ውስጥ መምታታት ውስጥ ይወድቃሉ። ራሳቸው ባዶ ሆነው ህዝቡንም ባዶ ያደርጉታል። የምንሰማው መዝሙር መንፈስ ካልሆነ ወደ እግዚአብሔር የሚያደርሰን መሰላል ሳይሆን ወደ ስሜት፣ ወደ መጋለብ፣ ወደ መዝለል ብቻ የሚወስደን ማደንዘዣ ነው የሚሆነው። አምስተኛ በትውልድ ላይ የሚመጣው መቅሰፍት ጄኔሬሽናል ኢምፓክት። እኔ የምጮኸው ስለ አሁኑ ብቻ አይደለም፣ ስለሚመጣው ትውልድ እንጂ። አሁን ያሉት ዘማሪዎች ልባቸው ደንድኑ በትዕቢት በማናለብኝነት ባልጠየቅም ባይነት ማን ይነካኝ፣ ማን ነገሩ፣ ማን ይናገራቸዋል? እንደፈለጉ ቢሆኑ እያየነው ነው። መሪ የሌለው ህይወት ነው ፕሮቴስታንቱ ላይ እየታየ ያለው። ስለዚህ ልባቸው ደንድኑ በእግዚአብሔር ስም ንግድ ውስጥ ገብተው ነው። ግን ቀጣዩ ትውልድስ ከእግዚአብሔር በጸሎት መቀበልን ሳያውቅ ኮምፒውተር ላይ ጽፎ ማውረድን እንደ አገልግሎት እየቆጠረ ካደገ የክርስትና መሰረቱ ይናጋል። እውነተኛ የመንፈስ ቅዱስ ህብረት ይጠፋል። ልጆቻችን ከሰማይ ጋር መገናኘት ሲገባቸው ከአርቲፊሻል ኢንቴሊጀንስ ጋር የተገናኙ አምልኮ አደረግን እንዲሉ እየተደረገ ነው። ይህ ትውልድን መግደል ነው። ስለዚህ ማስጠንቀቂያን አስተላልፏል። እግዚአብሔር የሚቀበለው ከመንፈስ ቅዱስ የሆነን በመንፈስ ቅዱስ የሚሰጥ ከመንፈስ ቅዱስ የመነጨ መስዋዕትን ብቻ ነው። አቋራጭ የለም። መስዋዕት ደግሞ ዋጋ ያስከፍላል። በጉልበት ተንበርክኮ አልቅሶ ጠይቆ ጮሆ ለምኖ የተገኘ መዝሙር ነው። የሰውንም ልብ የሚነካው የሰውንም ህይወት የሚቀይረው እንባንም የሚያብሰው። ህዝበ ክርስቲያን ሆይ የምንሰማውን እንለይ፣ መንፈስ ወይስ ማሽን ብለን እንጠይቅ። እኔ የድርሻዬን ለ5 ዓመታት የተናገርኩ ነው። ከዚህ በፊትም ተናግሬያለሁ። ትውልዱ ከዚህ የውሸት ወረርሽኝ እንዲድን የበኩሌን ጥረት እያደረኩ ነው። እናንተም ሼር በማድረግ ይህንን እውነተኛ ወንጌል አድርሱ። አመሰግናለሁ።